እህቴ ከውሸት አፍቃሪዎች ተጠንቀቂ። መሰሪ በስተዋልና ንቁ እና ብቁ ሆነሽ ተገኝ። ውሸታሞች ምላሳቸው ቅቤ ነው፣ ውስጣቸው ግን ጩቤ ነው። ስለ ስሜታቸው እንጂ ስለ አንቺ ግድ የላቸው። እስኪያሳምኑሽና እስኪጥሉሽ እንቅልፍ የላቸው። ሰው ለሐራም እንዴት እንቅልፍ ያጣል በረቢ። ውሸታሞች በሰው የተመሰሉ ሸይጣኖች ናቸው፣ አልያም ያሉ የሰው ሸይጣኖች። ሲበዛ ራስ ወዳድም ናቸው። ለራሳቸው ስጋ መርካት እንጂ ስለሌላው መርከስ አይጎዳቸው። ቀድመውኑ ተነጅሰዋልና ሌላውንም መነጀስ ነው ልምዳቸው። ማን ወድቆ ማን ይቀራል፣ ማን ጸድቆ ማን ይከስማል ነው መፈክራቸው። ውሸታሞች የሚያስቡት ስለ ራሳቸው ብቻ ነው። ስለማንምና ስለምንም እድልና እጣ ፋንታ ግድ የላቸው። የሚፈልጉትን እስኪያገኙ ድረስ የማይፈነቅሉት ድንጋይ የለም። ያላንዳች ሐፍረት በውሸት ይምላሉ። የሌላቸውን አለን ያልሆኑትን ነን ይላሉ። ውሸታሞች ማቆላመጥና መለማመጥ ያበዛሉ። እስክትደክሚና እጅ እስክትሰጭ ድረስ በጥረታቸው ይቀጥላሉ። ንግግራቸው በእጅጉ የተጠና ነው። አንደበታቸው ልብ የሚሰነጥቅ ስል ነው። የሰውን ስለ ልቦና ያውቃሉ። የሚጠቀሙትን ቃል ይመርጣሉ። እውነት የሚመስል የሚሸረሽርና አቅም የሚያሳጣን አባባል ይጠቀማሉ። እንኳንስ ሰው ድንጋይ ያቀልጣሉ። ውሸትን እውነት ያስመስላሉ። ዘዴ እየፈጠሩ ያታልላሉ። በውሸት ቃል ይገባሉ። የማይጽፉትን ያወራሉ። ለሰው ያዘኑ መስለው ይቀርባሉ። የዋህ መስለውም ያዘናጋሉ። ምንም እንደማያውቁ ሆነው ይተውናሉ። ሐራምን ስለተላመዱ ሐራም ጉዳያቸው አይደለም። ቀልባቸው ደርቋልና አላህን አይፈሩም። ኃጢአት መሆኑን እያወቁ ትልቁን ነገር ትንሽ፣ ከባዱን ነገር ቀላል ያስመስላሉ። ቀለል አድርገሽ እንድታዩ እንዳትጨነቂም ይሰብካሉ። ውሸታሞች ሐላል ነገር ሞታቸው ነው። በአጀንዳቸውና ፕሮግራማቸው ውስጥ ሐላል የሚል ቃል የለም። ኑሯቸው የተግበሰበሰ ነው። ሐያታቸው የጨቀየ ነው። መቼ እንደሚያገቡ እነርሱ ራሳቸው ያውቁ። ትዳር ሲነሳ ሞት የታወጀባቸው ያህል ይደነግጣሉ።